የቅዱስ ላሊበላ ውቅር አብያተ ክርስቲያናት ቤተ ደብረ ሲና ወጎለጎታ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የደብረ ሲናና የጎለጎታ ቤተ መቅደስ ሁለት ደጃፎች አሉት። አንዱ ከምዕራብ ወደ ምስራቅ በቅኔ ማኅሌቱ ወደ ደብረ ሲና የሚያስገባ ሲሆን ሁለተኛው ከደቡብ ወደ ደብረ ሲና ወደ ጎለጎታ ቤተ መቅደስ የሚያስገባ ነው። በደቡብ ካለው ደጃፍ በላይ ከሕንፃው ግድግዳ መካከል 5 መስኮቶች በስተ ውጭ ይታያሉ። ከዚህ ሌላ በስተ ውጭ በቅድስት ሥላሴ መናብርት ትክክል ተቀርጾ ግሩም የሆኑ 2 መስኮቶች አሉት። እሊህም የሚገኙት በደቡብ ከሚገኘው ግድግዳ ሕንፃ ላይ ከምዕራብ ባለው ደጃፍ ወደ ሰሜን በኩል 2 መስኮቶች አሉና፣ በዚሁ ደጃፍ ላይ 3 መስኮቶች፣ በደጃፉ አንጻር 20 መስኮቶች እንዲሁም መስቀል ሲኖራቸው ለ5 መስኮቶች ቀዳዳ አላቸው። ከመቅደሱ ከመግባታችን በፊት በደቡብ ወደ ቤተ ማርያም አቅጣጫ በመስቀል ቅርጽ ያለው 6 መስኮት አለ። ከመቅደሱ ገባ ብለን ማኅሌት የምንቆምበት አለ። ከዚያ ወደ ቀኝ ዘወር ብለን ወደ ምስራቅ የሚገኘው መንበር የቅድስት ኪዳነ ምሕረት ታቦት ሲሆን ስሟ ደብረ ሲና ትባላለች። በዚህ ላይ የቅዱስ ላሊበላ የእመቤታችን የአቡነ ገብረ መንፈስ ቅዱስ የቅዱስ ጊዮርጊስ ስዕል በሰው እጅ የተሳለ በብራና ሰሌዳ ይታያል። ሰዓሊውም እመቤታችን የለበሰችውን የልብሷን ዘርፍ ወይም ጫፍ ይዞ እንደ ተማጠነ ከታች ተስሏል። ሰዓሊውም ራሱ ነው፣ ስሙን አልጻፈምና። ከማኅሌት እስከ ደብረ ሲና ታቦተ ኪዳነ ምሕረት ካለችበት ድረስ 8 ዓምዶች አሉ። ለ8ቱ ዓምዶች 4 ረድፎች ሲኖራቸው ክባስም 4 አላቸው። በ8ቱ ዓምዶች መካከል ለእያንዳንዳቸው ከማዕዘናቸው ላይ ጨረቃ ስትበርክ ወይንም ስትወጣ እንደ ማጭድ ቁልፍ ያሉ ወይም እንደ ሸማኔ መወሮሪያ የመሰሉ ድንቅና ውበት ያላቸው ነገሮች ተቀርጸው ይታያሉ። የእነዚያን ቅርጽ ከሌሎች አብያተ መቅደሶች ዓምዶች ጋር ባይመሳሰሉም ከቤተ ሊባኖስ መቅደስ ካሉት ምሰሶዎች ጋር ይመሳሰላሉ። ከደብረ ሲና ወደ ጎለጎታ ቤተ መቅደስ አንድ ደጃፍ አለ። ሴት አትገባም። በአክሱም ጽዮን ቤተ ክርስቲያን ጥንታዊት እንደመሆኗ መጠን ሴት የማትገባበት ቤተ መቅደስ መኖሩ እሙን ነው። ነገር ግን ሴት የምትከለከልበት ወይም እንዳትገባና እንዳታይ እንዳትጎበኝ የሚከለክል ከመጽሐፍ ቅዱስ ያለ አይመስለኝም። ካለም እጠይቃለሁ። ለጎለጎታ ቤተ መቅደስ 3 ዓምዶች አሉት። እንደዚሁም ለ3ቱ ዓምዶች ለእያንዳንዳቸው 4 ረድፍና 4 ክባስ አሏቸው። ወደ ደብረ ሲና መውጫ አንድ ደጃፍ አለ። የጎል መግቢያ አንድ ደጃፍ ጎል በረት አለ። የከብት በረት ማለት ነው። ወደ ሥላሴ መናብርት መግቢያ ባለ ቀስተ ደመና አንድ ደጃፍ አለ። በቅድሚያ ወደ ጎለጎታ ቤተ መቅደስ ስትገባ ወደ ቀኝ በደቡብ በኩል የሚታየው መንበር የቅዱስ ላሊበላ ታቦት ያለበት ነው። ታቦቱ የተተከለው ቅዱስ ላሊበላ ከዚህ ዓለም በሞት ከተለየ በኋላ የሠራውን ታምራትና በሕይወቱ ሳለ የፈጸማቸውን ትሩፋትና ቸርነት ትዕግሥት በማስታወስ 7 ሱባኤ ምህላና ጸሎት ካደረገ በኋላ ለቅዱስ ላሊበላ ታቦት እንዲቀረጽለትና በሞተበት በወር በ12 ቀን እንዲቀድስና እንዲያወድስ ከእግዚአብሔር ዘንድ ስለተነገረ ታቦት የተቀረጸለት እንጂ ቅዱስ ላሊበላ ታቦት እንዲቀረጽለትና በሞተ በየወሩ በ12 ቀን እንዲቀደስና እንዲወደስ ከእግዚአብሔር ዘንድ ስለተነገረ ታቦት የተቀረጸለት እንጂ ቅዱስ ላሊበላ ታቦት እንዲቀረጽለት እንዲሁም እንዲቀደስና እንዲወደስ አላዘዘም።
በግራ በሰሜን ከቅዱስ ላሊበላ መንበር በስተግራ ያለው መንበር ታቦተ ሚካኤል ነው። ከታቦተ ሚካኤል መንበር ስር በሰሜን ከሕንፃው ወለል በግምት ከ4 ሜትር ያላነሰ ፍልፍል አለ። ይህም የቅዱስ ላሊበላ መቃብር ነው። ታቦተ ሚካኤልን ቅዱስ ላሊበላ አልተከለም፣ በስሙም ቤተ መቅደስ አላነጸለትም። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለጌታችን ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ ክብርና ምስጋና ይገባዋል፣ ዛሬም ዘወትርም ለዘላለሙ አሜን።